ኢራን አሜሪካን ማንደር ጀመረች። የኢራናውያን እንባ ታበሰ። የመካከለኛው ምስራቅ ሰማይና ምድር በገሃነማዊ ቦምብ ብልጭታ፣ በሚሳኤል ነጎድጓድና በደመና መሰል የድሮን ሩምታ በድጋሚ በከፍተኛ ሁኔታ ሲታመስ መላው ቀጠናው ወደማይመለስበትና ወደማይበርደው አውዳሚ ጦርነት እሳት ማዕበል ውስጥ ዘልቆ ገብቷል። ይህ በእንዲህ እንዳለ የተገደሉትን የታላቁ መሪያቸውን አስክሬን ተሸክማ በለቅሶና በቁጭት የምትንቀጠቀጠው የ20 ሚሊዮን ህዝብ እምብርት የሆነችው ኢራን መላው ህዝቧ አደባባይ በመውጣትና በመሪዋ ገዳዮች በአሜሪካና በእስራኤል ላይ የበቀል ጅራፍ እንዲነሳና ደማቸው እንዲመለስ ጥሪዋን እያስተጋባች ትገኛለች። ኢራናውያን ወታደሮች ለህዝባቸው ቁጣ ፈጣን አስገራሚ ምላሽ መስጠት ጀምረዋል። በምድር መንቀጥቀጥ በሚመስል የጦርነት ውሽንፍር ኢራን የአሜሪካን ይዞታዎች በድሮንና በሚሳኤል እሩምታ እንደ ጓያ እህል እየቆላቻቸው ትገኛለች። ጥቃቱ የጦፈው አሜሪካ በኢራን ስትራቴጂካዊ ደሴቶች ላይ የከፈተችውን ጥቃት ተከትሎ ሲሆን የኢራን ክንድ የበቀል እሳቱን በማቀጣጠል በባህሬንና በኩዌት የሚገኙትን ግዙፍ የአሜሪካ ጦር መሰረቶች እንደ እሳተ ገሞራ እንዲነዱና ወደ አመድነት እንዲቀየሩ አድርጋለች። አሁን ላይ በአይነቱ ልዩ በሆነው በዚህ አስፈሪ ፍልሚያ አሜሪካና ኢራናውያን እኩል ማልቀስና ማንባት የጀመሩ ሲሆን ኢራናውያን በተገደሉባቸው መሪያቸው ሀዘን ሲያነቡ፣ አሜሪካ ደግሞ የመካከለኛው ምስራቅ እምብርቷ በሆነው በወደመባት የጦር መሰረት እንደ ቃላሟን ዝቅ አድርጋ እያውለበለበች በሐዘን እያነባች ትገኛለች። የጦርነቱ ሚዛን ለኢራን ባዘነበለበት በዚህ አሰቃቂ ውጊያ የኢራን ጦር ኃይሎች የወታደራዊ የበላይነቱን በሚያሳይ መልኩ በትክክለኛ ኢላማ በተተኮሱ በሚሳኤል ነጎድጓዶች የአሜሪካን 85 ወሳኝና ስትራቴጂካዊ ኢላማዎች በመምታት መሬት አንቀጥቅጥ ጥፋት አውርደውባቸዋል። አሜሪካ ሌሊቱን በኢራን ስትራቴጂካዊ ደሴቶችና ግዛቶች ላይ ያደረሰችውን የአየር ወረራ ተከትሎ የኢራን ጦር ኃይል በቀጠናው ያሉ የምዕራባውያን ግዙፍ ይዞታዎችንና የጦር ሰፈሮችን በድሮንና በሚሳኤል እሳት እያሳረረ እየቆላው ይገኛል። ይህ አይን ያወጣ የአሜሪካ ጥቃት የተሰነዘረው ዋሽንግተን በሆርሙዝ ወሽመጥ አቅራቢያ በሶስት የንግድ መርከቦች ላይ ጥቃት ተፈጽሟል በሚል ማዕቀቡን በድጋሚ በመጣልና ተጨማሪ ወታደራዊ በትር በመሰንዘር የተኩስ አቁም ስምምነቱን ሙሉ በሙሉ ወደ ፍርስራሽነት በቀየረችው በዛን ዕለት ነው። የአሜሪካ ማዕከላዊ ዕዝ ማክሰኞ እኩለ ሌሊት ላይ ይፋ ባደረገው መግለጫ የኢራን የአየር መከላከያ ስርዓቶችን፣ የእዝና የቁጥጥር አውታሮችን፣ የባህር ዳርቻ ራዳሮችን፣ የጸረ መርከብ ሚሳኤሎች ማከማቻዎችንና ከ60 በላይ የሚሆኑ አብዮታዊ ጥበቃ ጦር ፈጣን የጦር ጀልባዎችን ጨምሮ በአጠቃላይ ከ80 በላይ ስልታዊ ኢላማዎች ላይ እጅግ አውዳሚ የተባለ የአየር ጥቃት መሰንዘሩን በይፋ አውጇል። ማዕከላዊ ዕዙ አክሎም ስምምነቱ በማይከበረበት ጊዜ ሁሉ ኢራንን ለማጥቃት ኃይላችን ሙሉ በሙሉ በተጠንቀቅ ላይ እንደሆነ ሊታወቅ ይገባል ብሏል። ይህ በሚያዝያ ወር ከተደረሰው ስምምነት ወዲህ የተፈጸመው ትልቁ የአሜሪካ ወታደራዊ ጥቃት ሲሆን ቢያንስ 3 የኢራን ከተሞች በርካታ ስፍራዎች በቦምብ ናዳ ተመተዋል። በዚህ መሰረት በኢራን ኢኮኖሚ የደም ስር በሆነችው 90 በመቶ የሚሆነውን የሀገሪቱን ድፍድፍ ነዳጅ የምታስተናግደዋ የዩኤኢ ባለስልጣናት የኢራን ነዳጅ አቅርቦት ማዕከል ተብላ የምትጠራው ባለ 5 ማይል ስፋት ባላት የካርክ ደሴት ላይ በርካታ ከባድ ቦምብ ፍንዳታዎች ተስተናግደዋል። ከዚህ በተጨማሪም በሆርሙዝ ወሽመጥ አቅራቢያ በምትገኘው የኢራን የመከላከያ ቀስት ተብላ በምትጠቀሰው ትልቋ የቀሽም ደሴት ላይ ቢያንስ 7 ቦታዎች ተመተዋል። እንዲሁም በሲርክ የወደብ ከተማ 6 ቦታዎች ሲወድሙ ከባንዳር አባስ ደግሞ 10 ያህል የቴሌኮሙኒኬሽን ማማዎች ጨምሮ በርካታ ይዞታዎች በአሜሪካ ቦምብ ናዳ ወድመዋል። የኢራን መንግስት ሚዲያዎችና ፕሬስ ቲቪ እንደገለጹት አሜሪካ የመታቻቸው አብዛኞቹ ቦታዎች እንደ አሳ ማጥመጃ ወደቦች ያሉ የሲቪል ተቋማት ሲሆኑ በሆርሙዝ ጋንና በማሃሻር ግዛቶች እንዲሁም በሲሪክ ከተማ በተፈጸመው ጥቃት በርካታ ንጹሃን ዜጎች በጽኑ ተጎድተው ወደ ሆስፒታል ተወስደዋልም ተብሏል። ይሁን እንጂ የኢራን ከፍተኛ ጦር አምባገነን መዋቅር የሆነው የሃታም አልአንቢያ ማዕከላዊ ዕዝ የአሜሪካ የሽብርና የጥቃት ወረራ ምድርን የሚያናውጥ ፍጹም ምላሽ እንደሚሰጥ ካስጠነቀቀ ከጥቂት ሰዓታት በኋላ የሀገሪቱ የባህር ኃይል በጋራ በመሆን ታላቅ የሚሳኤልና የድሮን ጥቃት ሰንዝሯል። የኢራን አብዮታዊ ጥበቃ ጦር በቴሌግራፍ ገጹ ባወጣው ድል አድራጊ መግለጫ በአሜሪካ የጥቃት ቁጣ በመነሳት በባህሬንና በኩዌት የሚገኙ 85 የአሜሪካ ወታደራዊ ይዞታዎችን የጦር ተቋማት ላይ የሚሳኤልና የድሮን ናዳ በማውረድ ሙሉ በሙሉ ማጥፋቱንና ማውደሙን አውጇል። የኢራን ሚሳኤሎች የአሜሪካ 5 ፍሊት ዋና መመሪያ የሚገኝበትና የፋርስ ባህረ ሰላጤ፣ የቀይ ባህር እንዲሁም የአረቢያ ባህርን ለመቆጣጠር የሚንቀሳቀሰው የባህሬኑ ሳልማን ወደብና
የኩዌቱ የሚገኘው አሊ አልሳሊም የአየር ማረፊያን ጨምሮ በካምፕ አርፊጃንና በካምፕ ቡህሪንጋን ወታደራዊ ይዞታዎች የብረት እሳት አከናርቧቸዋል። በዚህ ሳቢያ በባህሬንና በኩዌት ሰማይ ላይ የሚሳኤል መከላከያ ስርዓቶች የሚፈጠሩበት ፍንዳታ እያስተጋባ ሲሆን የባህሬን የውስጥ ጉዳይ ሚኒስትር በአጭር ጊዜ ውስጥ ለሁለተኛ ጊዜ የጦርነት ሳይረን በማስጮህ ዜጎች በአስቸኳይ እንዲረጋጉና ወደ ቅርብ መጠለያ እንዲገቡ አዟል። የኩዌት ጦርም በሚሳኤልና የድሮን ሩምታውን ለመመከት የአየር መከላከያውን ማነቃቃቱን ህዝቡ መመሪያዎችን እንዲከተልም ማስጠንቀቂያ ሰጥቷል። በተጨማሪም የኢራን ጦር በደቡባዊ የሀገሪቱ ግዛት ላይ ያንዣበበ የነበረውን የአሜሪካ ዘመናዊ MQ-9 የላቀ የስለላ ድሮን መትቶ ጥሏል። የኢራን ዋና ተደራዳሪና የፓርላማ አፈ ጉባኤ መሐመድ ባጋር ቃሊባፍ ዋሽንግተንን በጽኑ በመውቀስ አሜሪካ የተኩስ አቁም ስምምነቱን በይፋ መጣሷንና የጉልበተኝነት እንዲሁም የዘረፋ ዘመን ማክተሙን ገልጸው ኢራን በፍጹም እጅ እንደማትሰጥና ይህም ጫና የትም እንደማያደርሳት አስታውቋል። በተለይም አሜሪካ በሆርሙዝ መሽመጥ ላይ የምታደርገው ጣልቃ ገብነት፣ በቀጣይ የምትሰነዝረው የጥቃት ዛቻና እስራኤል በሊባኖስ በኩል የምታደርገው የስምምነት ጥሰት ኢራንን ይበልጥ እንዳስቆጣት ተገልጿል። የሆርሙዝ ወሽመጥ አስተዳደርና ቁጥጥር በምንም ሁኔታ ለሌላ ኃይል እንደማይተውና በወሽመጡ የሚያልፉ መርከቦች መጓዝ የሚችሉት በኢራን የተመደቡና በተለይም አስተማማኝ መንገዶች ብቻ እንደሆነ በካታም አልናቢ እዝ ጠንካራ መመሪያ አስተላልፏል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ሲል የኢራንን የነዳጅ መሰረተ ልማትና የሃርክ ደሴትን የመቆጣጠር እቅድ እንዳላቸው ፍንጭ የሰጡ ሲሆን አሁን ላይ ይህ የሆርሙዝ ወሽመጥ የደህንነት ቀውስ በቱርክ አንካራ ለሚሰበሰበው የአሜሪካ ፕሬዝዳንት ሌሎች የኔቶ መሪዎች ዋነኛ የውይይት አጀንዳ እንደሚሆን ይጠበቃል። የቀጠናው የጦርነት ነበልባልም ወደ ከፋ እልቂት እያመራ መሆኑን ያመላክታል። የመካከለኛው ምስራቅ ሰማይና ምድር ከዚህ ቀደም ታይቶ በማይታወቅ የገሃነማ የቦምብ ብልጭታ ምድርን በሚያናውጥ በሚሳኤል ነጎድጓድና ሰማዩን በሸፈነ ደመና መሰል የድሮን እሩምታ በድጋሚ በከፍተኛ ሁኔታ ሲታመስ መላው ቀጠናው ወደማይመለስበትና ወደማይበርደው አውዳሚ ጦርነት እሳት ማዕበል ውስጥ ዘልቆ ገብቷል። ይህ በእንዲህ እንዳለ የክህደት ሰለባ የሆኑ ታላቁ መሪያቸው አስክሬን ተሸክማ በለቅሶ በቁጭትና በታላቅ የምትንቀጠቀጠው የ20 ሚሊዮን ህዝብ እምብርት የሆነችው ኢራን መላው ህዝቧ ከአጽናፍ አጽናፍ አደባባይ በመውጣት የመሪዋን ጎዳዮች አሜሪካና እስራኤል ላይ የበቀል ጅራፍ እንዲነሳ የደም ዕዳውም እንዲከፈል ጥሪውንና ሮሮዋን እያስተጋባች ትገኛለች። ይህን ታላቅ የህዝብ ቁጣና የደም ጥሪ ተከትሎም ቆራጦቹ የኢራናውያን ወታደሮች ለህዝባቸው የበቀል ስሜት ፈጣንና ብርቱ አስገራሚ ምላሽ ለመስጠት የጦር መሳሪያቸውን አንስተዋል። የምድር መንቀጥቀጥ በሚመስል የጦርነት ውሽንፍር ኢራን የአሜሪካን ይዞታዎችና ምሽጎች በመደምሰስ ድሮንና በሚሳኤል ሩምታ እንደ እህል እየቆላቻቸው ትገኛለች። ጥቃቱ ይበልጥ የጦፈና ወደ መለኮታዊ ቁጣ የተቀየረው አሜሪካ በኢራን ስትራቴጂካዊ ደሴቶች ላይ የከፈተችውን ድፍረት የተሞላበት ጥቃት ተከትሎ ሲሆን የኢራን የብረት ክንድ የበቀል እሳቱን በኃይል በማቀጣጠል በባህሬንና በኩዌት የሚገኙትን ግዙፍ የአሜሪካ ጦር መሰረቶችን መቅደስ እንደ እሳተ ገሞራ እንዲነዱ በውስጣቸው ያለው ኃይልን በባህርና በየብስ እንዲበተኑ ወደ አመድነት እንዲቀየሩ አድርጓቸዋል።